እንዴት የተረኩበት እለት ማለት እንዴት ሰርቫይቭ አረኩ የሚለው ሌላ ሲጻፍ ምናምን ብቻ ነው ሊገባ የሚችለው። የጌታቸው ረዳ ጠባቂዎች ተቀየሩ። የሶስት ቡድኖች ሽኩቻም ትግራይን እያመሳት ነው። እንደ ቀድሞ የአውራምባ ታይምስ ጋዜጣ አዘጋጅ ዳዊት ከበደ ገለጻ በትግራይ ታሪክ ውስጥ በዚህ ወሳኝ ወቅት ሶስት የተለያዩ የስልጣን ቡድኖች ተፈጥረዋል። ባለ ሀብቶች፣ ከፍተኛ የጦር መኮንኖችና ፖለቲከኞችም። በህወሓትም ሆነ በጊዜያዊ አስተዳደር ውስጥ ያሉ የፖለቲካ ተዋናዮች በክልል ውስጥ ያለውን ሁከት በብቸኝነት ለሚቆጣጠሩት ወታደራዊ መኮንኖች ታማኝነታቸውን ያሳያል ይላል። ይህ ያስከተለው ችግር ሲገልጽ ደግሞ የተለዋዋጭነት የሁኔታውን ውስብስብነት አጉልቶ ያሳያል። ምክንያቱም ጊዜያዊ አስተዳደሩ በፌዴራል መንግስት ድጋፍ ላይ የተመሰረተ ነው። የህወሓት ጥንካሬ ግን በሰፊ ስልጣን መሰረት ላይ ነው። በመሆኑም ትግራይ ራሷን በመስቀለኛ መንገድ ላይ ትገኛለች። ይሄም በክልሉ የተጋረጡትን ዘርፈ ብዙ ተግዳሮቶችን አሟልቷል በሚል በትግራይ ፖለቲከኞች መካከል ያለውን የፖለቲካ ትኩሳት ያስረዳል። በጌታቸው አሰፋ ደብረጽዮን ሞንጆሪኖ የሚመራው አንዱ አንጃ በጌታቸው ረዳ ላይ የብልጽግና ተላላኪ ሆኗል በሚል ሰፊ ዘመቻ ሲከፍትበት፣ ብልጽግና ጭምር የሚሳተፍበት ቡድን ደግሞ ለጌታቸው ረዳ ጊዜ እንስጠው አላሰራ አሉት በሚል ዘመቻው ለመከት ሲሞክር ይታያል። ይህ በህወሓት አመራሮች መካከል ያለው ሽኩቻ ወደ መገዳደል ሊደርስ ይችላል በሚል በራሳቸው ፖለቲከኞች ጭምር እየተነገረ ባለበት በአሁኑ ሰዓት ውጥረቱ ተባብሶ የጌታቸው ረዳ ጠባቂዎች እንዲነሱ ተደርጓል። የፌዴራል መንግስቱ ለትግራይ ክልል ጊዜያዊ አስተዳደር ጌታቸው ረዳ አዳዲስ ጠባቂዎችን መድቧል።